ይህንን ዓለም የፈጠረው ማን ነው? አላህ ነው። ይህንን ዓለም ከመፍጠሩ በፊት ነበር ወይስ አልነበረ? ነበር። ሰማይንም ምድርንም ጊዜያትንም ሰውንም ጅንንም መላእክትንም ቦታንም አቅጣጫንም ከመፍጠሩ በፊት የነበረ ጌታ ነው ጀለ ጀላሉሁ። አሁንም ቦታን አቅጣጫን ሰማይን መሬትን ዓርሽን ኩርሲይን ከፈጠረ በኋላ እንደነበረ ያለ ጌታ ነው። ይሄ ነው ያለው። ይሄ ደግሞ ቀላል ነው ስለማይቀያየር ጌታችን። መቀያየር የኔብና ያንተ ባህሪ ነው፣ የፍጡር ባህሪ ነው። አላህ ግን በመخلوቃቶቹ ባህሪ ስለማይገለጽ አላሁ ተባረከ ወተዓላ ያለነው ያሉ ነገራቶችን በፍጹም አይመስልም። መኖሩም የመخلوቃቶችን መኖር አይመስልም ማለት ነው።